ሲጀመር ለትዳር ነው የምፈልገው። ዴት ያወጣሁት እኮ አይደለም እኮ ናነባዳ ነው ያልኩት እኮ ናነባዳ። አንተም ደስታ ነው እኔም ደስታዬ ነው እንጂ ምን አገባኝ ከኔ ወጣት ያገናኛል። ቆጥቢው ቃልሽን ቆጥቢው። እሺ እንትን ፊት ለፊት ኤግዛክት አታውሪ። ግን እሺ ቀጣ ምንም ሆነ ምንም ስታረጉ ፓሽን የሌለሽ ማታክፊውን ማትስሚውን ሰው እንዴት እዛ ጋር ታደርሻለሽ? ጥያቄ ላይክ እንደዚህ ቦዲው የሚመች ሰው አለ። ቦዲው ብቻ ይሄ ለሴክስ ይሆናል ብለን የምትመርጠው ሰው አለ። እንደዛ ነው የኔ ምርጫ። አሁን አብዛኛው ሴቶች እንደሚያደርጉት ማለት ነው፣ ጂም ይጀምራሉ። ከዛን ጂም ያለ አሰልጣኛቸውን እንደዛ እዛ ሰውነቱን አይተን ካማለለ ወስደ ታፕታፕ ማድረግ ከዛ ማባረር። በጠዋቱ ናውጣልኝ ናውጣ ከእንቅልፍ አስነስተ ማባረር ነው። አኖርን እንላለን። አልኖራችሁትም። መጽሐፍ ቅዱሱ ብዙ ተባዙ ብሏል። እኔ እያባዛኋቸው እኮ ነው። መቼ አባዛሻቸው? ትንሽ የገደልሻቸው አባዛኋቸው እንጂ ቀኑን ያሳመርኩለት ብታይ ዛሬ ምን ቀኑን ብቻ ወሩን ጀርመን ሀገር ምንም አይባልም። ባለትዳር ሆነሽ ከሌላ ሰው ጋር ምናምን እኔ ትዳር ናም ሲንግል እኮ ባለትዳር እኮ ለማገጠም እኮ ብሞት እኔ ባለትዳር ወንድ ጋር ወጥቼ አላውቅም። በጣም ነው የሚደስ ሲንግል ብትሆኝ በቃ ምንም የለም። ዝም ብለሽ እንደፈለግሽ ማድረግ ትቻለሽ። ኦፍኮርስ አም ሲንግል የፈለኩትን ማድረግ ይችላሉ። መንግስት ምንም አይልሽም። ምን አገባ በገዛ ሙሜ መንግስት ምንም አይልሽም። የሀገራችሁ መንግስት ኖ ምን አገባቸው? ሞቆሞበታል ይላሉ። ምን ይቆምበታል? ደብሮታል። ሞዬ ደብሮታል። ጋይስ ለምንድን ነው የጠፋሽው? ሰሞኑን ስራ ሽቀላ መንግስት ቤት መክፈል አቁሟል እና እየወጣኩ ነው። ስራ ነው። ስለዚህ ብር ስታገኝ ወደ ወንድ ነው የምትወጪው። እናሳ ብር ሲመጣ እንዴ ከዚህ ነው ማመጣው ብር ስታገኝ እንደሱ ነው የምታረጊው። አሁን ዳረክሽው ነው የምታረጊው። እናሳ ደግሞ ተገናኘን። እኔ እናንተ ተጠፋፍተን ነበረ። ቲክቶክ አርፎ ነበረ። ባይዘው ወይ አንቺ ማደንቀሽ አብዛኛው ሴት ካንቺ ባሰራፍ ነው ያለው። ካገኘው ሰው ጋር ነው የሚተኛው አብዛኛው ያበሻ ሴት። ግን አንቺ ታወራለሽ ቢያንስ እና ምንድን ነው የምታስበኝ? ማውራው ነገር እውነት ነው ወይስ እንዴት ነው የምታየው? አይ አንቺ አንድ ያህል የምታረጊ አይመስለኝም። እኔ ስለምታወሪ ነው። ግን አብዛኛው ያደርጋሉ እንደዚህ ነው። እንዳንቺ ነው ማርያም ላይ የምር ቢያንስ በሳምንት 3-4 ከተለያየ ሰው ጋር ይተኛል። ያ ኖርማል እኮ ነው ሞዬ። ይሄ ገና አፈር የሚበላው ገና ካታካለ የምትባል መጀመሪያ ቂጥን ታጠብ ወንድሜ። ኮሜንት አታንብብ እና እንዴት ነው ዩሮፕ ወንድ የለም የወንድ እጥረት አለ በጣም ማርያምን። ሴቶቹ ባል ሲቀማሙ ነው የምታያቸው ሁሌ። ሀበሻ ይፈልጋል ነው ወይስ ፈረንጅ? ሀበሻ ይፈልጋሉ እንጂ ሁሉም ሀበሻ ነው የሚፈልገው። ፈረንጅ ማን ይፈልገዋል? ለምንድን ነው ሀበሻ የምትፈልጉት? በርበሬ ስለሚበላ ቅጥል ስለሚያደርግ ነው። ያቃጥላችኋል። አዎ ግን ሀበሻ እኮ ጎበዝ አይደለም ይባላል። ቆይ ሞት ያቀለኝ ነጭ ቀምሰህ ታውቃለህ? ውሃ እኮ ነው የሚለው። ውሃ ነው የሚለው አሉ ነው እንግዲህ። እኔ አላውቅም። ውሃ ነው የሚለው የነጮቹ ተብሏል። ጣዕም አለው እንዴ? ኦፍኮርስ ጣዕም ከሌለው እንዴት ቀምሶታል? ውሸቱን ነው ይለዋሉ። የእኔ ቤት ተነሱበት አልቀመጽም ስትል እኮ ነው። ፍሌቨር አለው ጭራሽ በጣም ነው። አንተ እንዴ ቀለበት አድርገሻል ደግሞ ለስሙ። ኧረ ቀለበት አይደለም የጣት ነው። ሱዙኪ ነው እንደሚለው። የምን ሱዙኪ? ሱዙኪ መኪና አታውቂም? አውቃታለሁ እንጂ እቺ ሁሉም ይነዳት ኢትዮጵያ ውስጥ። ምን አይነት መኪና ነው ያለሽ? እኔ አውዲ ነበረኝ። ባልሽ ያኔ ገዛልሽ? አዎ። ከዛን ከሌላ ጋር ስትንዘላዘይ ተቀበለሽ?
እንዲህ ነው ላይፍ። መንዘላዘል እኮ አይደለም። ሁሌ አንድ አይነት ወንድ በመተኛት ምንድን ነው ጥቅሙ እንዴ? ሁሌ ሽሮ መብላት። ስለዚህ መቀየር አለብሽ። ኦፍኮርስ መቀየር አለብኝ። በሽታ ሲቀይርሽስ? ነው በሽታ የለም። አንተ በሽታ ላይ ትቆያለህ እንዴ? ምን ነው በሽታ በዛ። ከባልሽ ሌላ ጋር እሄዳለሁ የምትይ ከሆነ በሽታ የመያዝ ቻንስሽ ከፍተኛ ነው። ኖ ህይወት ትረስት ኮንዶም የሚባል ነገር አለ። ኮንዶም የማይከላከለው በጣም ብዙ ነገር እኮ አለ ፍሬ። እኔ አልሳሳምማ። ማትስሚውን ሰው ጋር ነው አብረሽ ብትተኝ? አዎ አልስምም። እኔ አልስምም። ይሄ ኪስ አልስምም። አልወድም። ማርያምን አልወድም እኔ። ኪንግ ቴንክ ዩ። ምን ነው ተገረምክሞ? መሳም ማትፈልጊውን ሰው እንዴት አልጋ ላይ ታወጫለሽ? በቃ መሳም አልፈልግም። ምን ችግር አለው? ሴክስ ሌላ መሳም ሌላ እኮ። መሳም አልፈልግም እኔ። ቴንክ ዩ ጋይስ። ጊፍት የምትሰጡ ሰዎች መጀመሪያ የሚቀድመው ምንድን ነው? መተዋወቅ፣ ማውራት፣ ከዛም ፍቅር መጀመር፣ ከዛ መሳሳም፣ ከዛም በኋላ እኮ ነው መነካካት፣ ከዛም ሴክስ እያለ የሚቀጥለው። ወንድ ልጅ ጥቃት ይቁም። ኧረ ተው፣ ኧረ ተው፣ ኧረ ተው። ወንድ ልጅም ስሜት አለው፣ ላይፍ አለው፣ ህይወት አለው። እንስሳ አይደለም፣ ውሻ አይደለም። በጣም በሌሊት ውጣ እና ምን ያደርግልኛል? ሊጋደም ነው እንደ 24 ሰዓት ያመጣሁት። ስለዚህ ምፈልግ ተጠቅምሽ ይመጣል። ወንድ ነው ሴት ነው የሚወሰለተው? ብዙ ጊዜ ሴቶች። ወንድ ይባላል እንጂ እኛ ሴቶች ነን ወስላቶች እኮ። በተለይ ካገባችሁ በኋላ ሳይሆን ገና በፍቅረኛ ምነት ጊዜ